ሰላም እንደምንሰነበታችሁ ውድ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ከቴሌቪዥን ስርጭታችን የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ስንሻው እንደሙ ነኝ። አብራችሁን ቆዩ። በመጀመሪያም ዋና ዜናዎች የዘንድሮውን የከፈቾ ዘመን መለወጫ ማሽቀሮን ከወትሮ በተሻለ ድምቀት ለማክበር ተገቢውን ዝግጅት ከወዲሁ መደረግ እንዳለበት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ አሳሰቡ። በጎ በማድረግ በሌሎች ህይወት ላይ ደስታንና ተስፋን መጨመር እርካታው ላቅ ያለ መሆኑን የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስገነዘበ። የአፈርና ውሃ ሀብት አጠባበቅ ላይ ሁሉም አካላት በባለቤትነት በመሳተፍ የድርሻውን መወጣት እንዳለበት ተገለጸ። የማሽቃሮ በዓል ታሪካዊ ዳራውን በጠበቀ መልኩ እንዲከበር ሁሉም የህብረተሰብ ክፍል የበኩሉን አስተዋጽኦ ማበረከት እንዳለበት የከፋ ዞን ባህል ቱሪዝምና ስፖርት መምሪያ አሳሰበ። የሚሉት ናቸው። ወደ ዝርዝር ዜናዎች እናልፋለን። የዘንድሮውን የከፈቾ ዘመን መለወጫ ማሽቀሮን ከወትሮ በተሻለ ድምቀት ለማክበር ተገቢው ዝግጅት ከወዲሁ መደረግ እንዳለበት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ አሳሰቡ። የከፋ ዞን ባህል ቱሪዝምና ስፖርት መምሪያ የ2019 ዓ.ም የከፈቾ ዘመን መለወጫ ማሽቀሮ በዓል አከባበር እቅድ ዙሪያ ከዞኑ አጠቃላይ አመራር ጋር መክሯል። የማሽቀሮን በዓል በድምቀት ማክበር የሚያስችል መነሻ እቅድ በዞኑ ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ታሪኳ ታከለ ቀርቦ ምክክር ተደርጎበታል። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የከፋ ሕዝብ የማንነት መገለጫ የሆነው የከፈቾ ዘመን መለወጫ ማሽቆሮን ከወትሮ በተሻለ ድምቀት ለማክበር በዓሉን የሚመጥን ዝግጅት መደረግ እንዳለበት አስገንዝበዋል። በየደረጃው ኃላፊነት የተሰጣቸው አካላት ሕዝቡን ከማስተባበር ጀምሮ በልዩ ትኩረት እንዲንቀሳቀሱም ጥሪ አስተላልፏል። የበዓሉን አከባበር የሚያስፈጽሙ ኮሚቴዎች የተዋቀሩ ከከተማ ጽዳት ጀምሮ ልዩ ልዩ ስራዎች የቅድመ ዝግጅት ተግባራት አካል መሆናቸውንም ተገልጿል። የውይይቱ ተሳታፊ አካላትም የከፈቾ ዘመን መለወጫ ማሽቀሮ በዓል አከባበር ከጊዜ ወደ ጊዜ የተሻሉ ልምዶች እየታዩበት መሆኑን ገልጸው ዘንድሮም በዓሉ ከፍ ባለ ድምቀት ለማክበር ተጠናክሮ መስራት እንደሚያስፈልግ መጠቆማቸውን የዘገበው የዞኑ መንግስት ኮሚኒኬሽን ጽሕፈት ቤት ነው። በጎ በማድረግ በሌሎች ህይወት ላይ ደስታንና ተስፋን መጨመር እርካታው ላቅ ያለ መሆኑን የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስገነዘበ። የከፋ ዞን ብልጽግና ፓርቲ ፐብሊክ ሰርቫንት ቁጥር 2 ብልጽግና ህብረት አባላት ተሳትፎና ድጋፍ ለአቅመ ደካማ እናት ያስገነባውን መኖሪያ ቤት አስረክቧል። ቤቱን የተረከቡ እናት በተደረገላቸው ድጋፍ መደሰታቸውን ገልጸዋል። ተጨማሪ ዘገባ አለን። የከፋ ዞን ብልጽግና ፓርቲ ፐብሊክ ሰርቫንት ቁጥር 2 ብልጽግና ህብረት አባላት ተሳትፎና ድጋፍ ለአቅመ ደካማ እናት ያስገነባውን መኖሪያ ቤት አስረክቧል። ቤቱ የተገነባው በከፋ ዞን ቦንጋ ከተማ አስተዳደር ቀበሌ 01 አምራች መንደር አካባቢ ለሚኖሩ ለአቅመ ደካማ እናት ሲሆን ቤቱ የተገነባላቸው እናትም ከቤት ቁሳቁስ ጋር ተረክበዋል። የከፋ ዞን ብልጽግና ፓርቲ የመንግስት ተጠሪና የብልጽግና ፓርቲ ኃላፊ አቶ አጥናፉ ኃይሌ በስነ ስርዓቱ ላይ እንደገለጹት ፓርቲው የዜጎችን ህይወት ለማሻሻል የሰው ተኮር ፖሊሲን ቀርጾ ተግባራዊ እያደረገ ይገኛል። ለአቅመ ደካማ የማህበረሰብ ክፍሎች የሚደረጉ የበጎ ድጋፍ ስራዎች መጠናከር እንዳለባቸውም አስገንዝበዋል። በጎ ስራ የጊዜ ገደብ የለው፣ መቆሚያ የለው። የበጎ ስራ እስከ መጨረሻ ድረስ የሚቀጥል ነው። የበጎ ስራ የተወሰነ ቡድን አነሳሽነትና የተወሰኑ አካላት ብቻ እያንቀሳቀሱ የሚሰራ ስራ አይደለም። በጎ ፈቃድ አገልግሎት ሁሉም ሰው የሚሰራው ስራ ነው። ሁሉም ሰው ቤት ብቻ ላይሆን ይችላል የሚገነባው። ቤት መገንባት ብቻ አይደለም የበጎ ፈቃድ አገልግሎት። ቅድም ሰምታችኋል። የኛ የዞን ማዕከል አባላት እውነት ለመናገር የህብረት አመራሮች ቅድም ሰምታችኋል። በጣም ጠንካሮች፣ አስተዋዮች፣ ለፓርቲያቸው ታማኝ የሆኑ አደረጃጀቶቻቸውን ከማጠናከር አልፎ እንደዚህ አይነት ስራዎችን የሚሰሩ ናቸውና ይሄን ቤት ለመስራት ወንድሜ ተመስገን ከአባላት ጋር ወስኖ ከአመራሩ ጋር ወስኖ እኔ ጋር ደብዳቤ ይዞ ቢሮ ነው መጣው። እጅግ በጣም ደስ ብሎኝ እኔም ተቀብዬ ጉዳዩን ከጎናችሁ ነን፣ ቀጥሉበት። ይህ ተግባር ደግሞ በእናንተ ብቻ ሳይሆን ሌሎች ህብረቶች በተመሳሳይ መቀጠል አለባቸው የሚለውን አሳይመንት ሰጥተናል። አሁን እንግዲህ በ3 ወር ውስጥ ይሄን መሰለ ቤት ሰርቶ አጠናቀዋል። በነገራችን ላይ ገንዘቡን ሰምታችኋል። ይሄ በአሁኑ ሰዓት ቤት መገንባት ምን ያክል አቅም እንደሚፈልግ ምን ያክል ገንዘብ እንደሚበላ እያያችሁ። ስለዚህ ይሄን የመሰለ ሀብት አሰባስቦ በመዋጮ ብቻ የማይፈጸም ስለሆነ እንግዲህ በድፍረት የግለሰቦችን እየጠየቁ በእንደዚህ አይነት ሁኔታ በቁርጠኝነት ፈጽመዋሉና እነዚህን አባላት እነዚህን አመራሮች አንዴ እንድታመሰግኑ ጠይቃለሁ።
የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ረዳት የመንግስት ተጠሪና የአደረጃጀት ዘርፍ ኃላፊ አቶ ጋዋ አባ መጫ በጎ ተግባር በቅድመ ሁኔታዎች የሚገደብ ሳይሆን በራስ ተነሳሽነት የሚሰራና ለተጠቃሚው ለበጎ አድራጊው የህሊና እርካታ የሚያስገኝ ተግባር መሆኑን ገልጸዋል። ሰው ተኮር የሆነው ብልጽግና ፓርቲ እሳቤ በጎነትን እያበረታታ መሆኑን ያነሱት የመንግስት ተጠሪው ተግባሩ ተጠናክሮ መቀጠል እንዳለበት አስገንዝበዋል። ማየት፣ ማሰብ፣ መፈጸም ትልቅ ስለሆነ የብልጽግና ፓርቲ ሰው ተኮር ነው የሚለውን በንግግር በቲዮሪ ደረጃ የሚለፈልፍ ሳይሆን መሬት ወርዶ የሚያይ በመሆኑ ዋናው የብልጽግና ፓርቲ ሰንተር እሳቤው በቤተሰብ በአባል በህብረት መሬት እየነካ እንዲሄድ ከማድረግ አንጻር የኢኮኖሚ ቁጥር 2 ህብረት አባላት ቤተሰቡ አጠቃላይ አመራሩ መምሪያውን የሚመሩ አካላትና ሌሎች የሚመለከታቸው ባለድርሻ አካላት ይህ ጉዳዩን እንዲሆን መለየት፣ ማየት፣ ማሰብ፣ መፈጸምና በተግባር ሆኖ ማግኘት ትልቅ ስለሆነ ይህንን ትልቅ ስራ ለመስራት ያደረጉት ጥረት ላይ እውነት የኢኮኖሚ ቁጥር 2 አባላትና አደረጃጀቱን ዝቅ ብዬ ማመስገን እፈልጋለሁ። አንዴት እንድታመሰግኑ እጠይቃለሁ። ህብረቱ አቅመ ደካሞችን በቋሚነት ለመርዳት በህብረት ደረጃ የበጎ አድራጎት ስራን ከ2017 ጀምሮ አቋቁሞ ከአባላት ከሚገኘው መዋጪ 7 ተማሪዎችን በቋሚነት እንደሚረዳ የገለጹት የከፋ ዞን ብልጽግና ፓርቲ ፐብሊክ ሰርቫንት የኢኮኖሚ ቁጥር 2 ህብረት ሰብሳቢ አቶ ተመስገን ገብረ መስቀል በዛሬው ዕለትም የተገነባው ቤት የዚሁ ተግባር ውጤት መሆኑን ገልጸዋል። የመረዳዳት ባህል አለን፣ እሴት አለ። ስለዚህ ባህሉንም እሴቱንም የበለጠ ደግሞ በብልጽግና ፓርቲ በጣም ተጠናክሮ የሄደበት ሁኔታ ነው የነበረው። ስለዚህ የተጠናክሮ የሄደበትን ሁኔታ የኛ መነሻ አለ። ይሄንን ብዙም ጊዜ በውይይት ደረጃ ነው የምንወያየውና ስለዚህ ይሄ ውይይት ላይ ብቻ መሆን የለበትም፣ ወደ መሬት መውረድ መቻል አለበት ከሚል እሳቤና አላማ ተይዞ ምንድነው ያደረግነው? ከዚህ ቀደም ከ2017 ጀምሮ ነው የጀመርነው። በቃ የሰው ተኮር ስራዎችን የጀመርነው ከ2017 ጀምሮ ነው። 2017 ተማሪ ወደ 32 የሚሆኑ ተማሪዎችን የትምህርት ቁሳቁስ ወደ ከ52,000 ብር በላይ በማውጣት የትምህርት ቁሳቁሶች የተደገፉበት ሁኔታ ነው የነበረውና 7 ተማሪዎች አሁን ባለ ሁኔታ በቋሚነት እየተደገፉ ያሉበት ሁኔታ ነው። ትምህርታቸውን እስከጨርሱ ድረስ 7ቱ ተማሪዎች በቋሚነት ይደገፋሉ። ፓርቲው ሰው ተኮር እሳቤን ለማስረጽና ማህበራዊ ኃላፊነቱን ለመወጣት ከህብረት አባላቱ ባሰባሰበው ድጋፍ ከ450 ሺህ ብር በላይ በሆነ ወጪ የተገነባው ቤት ዛሬ ማስረከብ መቻሉን ተናግረዋል። የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክላ አቦሎ በበኩላቸው የተደረገው በጎ ተግባር ሊበረታታና ሊመሰገን የሚገባው ስራ እንደሆነ ገልጸው እስከ ታችኛው ማህበረሰብ ወርዶ የህብረተሰቡን ህይወት ለመቀየር የሚደረገውን ጥረት መሆኑ በከተማው ህዝብ ስም ምስጋናቸውን አቅርበዋል። በተጨማሪም ቤቱ የመብራት አገልግሎት የሌለው በመሆኑ የከተማ አስተዳደሩ የአገልግሎት ተጠቃሚ የሚሆኑበትን ሁኔታ እንደሚያመቻችም ተናግረዋል። ሰው ተኮር ነኝ የሚል ርዕዮት አለው፣ አላማ አለው። ሰው ተኮርነት ማሳያው ከዚህ ነው የሚጀምረው ማለት ነው። የወደቀን ከማንሳት ነው የሚጀምረው። የተራበን ከማብላት ነው የሚጀምረው። መሻገር የሚፈልግ ህልም ያለው ህልሙ እንዳይጨነግፍ በመደገፍ ነው የሚጀምረውና ከአባሎቹ ነው የፓርቲም ህልም ይታየውና በዚህ ዙሪያ ከፍተኛ አስተዋጽኦ ያበረከታችሁ ወንድሜቶቼ በከተማ አስተዳደር ስም እጅግ አድርጌ አመሰግናለሁ። ቅድም ሪፖርት አቅራቢው አንዳንድ ክፍተቶችን ሲያነሳ ነበር። አንደኛው መብራት የላትም የሚለውን ነው። በከተማ አስተዳደሩ ኃላፊነት ወስደን መብራት የማስገባቱን ኃላፊነት እንወጣለን። ለዚህ በጎ ዓላማ የተባበራችሁ አቅማችሁን በሙሉ ተጠቅማችሁ እንድንሰበሰብ በጎ ስራ እንድንሰራ ያደረጋችሁ አካላት እጅግ አድርጌ አመሰግናለሁ። እኛም ከዚህ የተሻለ 2-3 ስራ ሰርተን ዳግም እንሰባሰብበትን ጊዜ ፈጣሪ ያምጣልን። ድጋፍ የተደረገላቸው እናት ወይዘሮ ወይኒት ወጋየው የ2 ልጆች እናት እንደሆኑና በተጨማሪም ማየት የተሳናቸው በመሆናቸው አስቸጋሪ የኑሮ ሁኔታ ውስጥ ሲቆዩ ቤት ፈርሶባቸው በዝናብ ሲሰቃዩ መቆየታቸውን ገልጸው በተደረገላቸው ድጋፍ ይህ ቤት ከዕቃ ጋር በማግኘታቸው መደሰታቸውን ገልጿል። በስነ ስርዓቱ ላይ ከፍተኛ የከፋ ዞን አመራሮች፣ የቦንጋ ከተማ አስተዳደር አመራርና የዞኑ የብልጽግና የኢኮኖሚ ቁጥር 2 አመራሮችና አባላት ጥሪ ከተደረገላቸው አባላት እና የአካባቢው ነዋሪዎች ጋር ተገኝተዋል። የአፈርና ውሃ ሀብት አጠባበቅ ላይ ሁሉም አካላት በባለቤትነት በመሳተፍ የድርሻውን መወጣት እንዳለበት ተገለጸ። በብራይት ፕሮጀክት የወሺ ንዑስ ተፋሰስ የተቀናጀ የተፋሰስ አጠባበቅ አሳታፊ ኮሚቴ አተገባበርና የማህበረሰብ ሕግ ደንቦች ሚና ላይ የግንዛቤ ማስጨበጫ መድረክ በቦንጋ ከተማ ተካሂዷል። ዘገባው የአማኑኤል ኃይሌ ነው፣ እንደሚከተለው ይቀርባል።
የመድረኩን ዓላማ በመግለጽ የእንኳን ደህና መጣችሁ መልእክት ያስተላለፉት አገር አቀፍ የውሃና መሬት ሀብት ማዕከል ምክትል ኃላፊ ዶክተር ጠና አእምሮ የአፈርና ውሃ ሀብት አጠባበቅ ላይ ሁሉም አካላት በባለቤትነት በመሳተፍ የድርሻውን መወጣት እንዳለበት አስገንዝበዋል። የወሼ ንዑስ ተፋሰስ የአካባቢው ስነ ምህዳር ተጠብቆ እንዲቆይና የተጎዳም መልሶ መልማት በሚችልበት እየሰራ ያለው ተግባር የሚበረታታ ነው ያሉት የከፋ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ መንግስቱ ከበደ የተፈጥሮ ሀብት አጠባበቅ ስራ የህግ ማዕቀፍ እንዲኖረው ከተደረገ በዘርፉ የተሻለ ውጤት ሊመዘገብ እንደሚችል አስረድቷል። እንደ መንግስት የተሰራበት ያለ ነገር አለ። እንደ መንግስት የሚሰሩበት ስራዎቹ እንዳው ራሱ በአመቱ እንዴት መጠበቅ ይቻላል፣ ከፊቲ አካላት እንዴት እናደርጋለን የሚለውን በ48 መሬት የክልሉ መሬት አዋጅ ላይ ወጥቶታል። ተፋሰስ ያው ባለቤቱ ይጠብቃል ይላል። ባለቤቱ ቢጠብቅም ባለቤቱ ደግሞ እንዳያሉ ካለፈስ ምን ይሆናል የሚለውን የህግ ማዕቀፍ መኖር አለበት። እነሱ አሁን ደንብ ላይ ነው በአፈጻጸም በደንቦች ይቀጣሉ ያሉት፣ ግን አዋጅ መታቀፍ አለበት። አዋጁስ እነሱም ራሱ ያደረጉ ያሉት አሁን በመውጣት ደረጃ ላይ ነው ያሉት። አሁን ጥሩ ነው። በህግ ከታቀፈ አዋጆቹ ደግሞ ለፊቲ ለህግ ተርጓሚና አስፈጻሚዎች ከደረሰ ፍርድ ቤት የሚደርሰው ከሆነ የትኛውም አዋጅ ቢሆንም ለፍርድ ቤቱ ከደረሰ ክስ ከተመሰረተ በህጉ መሰረት ምን ይላል? እውነት የተከለለበት ቦታ ተፋሰስ የተሰራበት ቦታ ነው ወይስ ይሄ ነገር የተፈጸመው የሚለውን ሂደቱን ቀጥለን በጋራ ለመስራት ዛሬ ውይይት አድርገናል። ቀጥሎ ያው መሬት ላይ እንዲወርድ ደግሞ አዋጅ የሚያወጣና ለህብረተሰቡም ያው ይህን ግንዛቤ በማስጨበጥ ወንጀል ውስጥም ወይም ይህ የተከለለው ተፋሰስ ወሺ ተፋሰስ ተብሎ አሁን ጅምር ተደርጎታል። ግን መንግስትን የሚያግዝበት ነገር ነው ያደረጉት። ይህን ነገር ደግሞ እነሱ ከጎናችን ነው የሚለው ነው ያለን እምነት። የከፋ ዞን ፍትህ መምሪያ ኃላፊ አቶ አብዮት ጌታቸው በበኩላቸው በብራይት ፕሮጀክት የወሼ ንዑስ ተፋሰስ እያከናወነ ያለው የተፈጥሮ ሀብት አጠባበቅ ተግባር የአካባቢውን ማህበረሰብ በተለያየ ዘርፍ ተጠቃሚ ማድረግ የሚችል መሆኑን ገልጸው ይህም ተጠናክሮ እንዲቀጥል ሁሉም የድርሻውን መወጣት እንዳለበት ተናግረዋል። ብራይት ፕሮጀክት ጋር አብረን እየሰራን ያለ ነው ወይም ከዚህ የግንዛቤ ማስጨበጫ መድረክ ጋር ተያይዞ አጠቃላይ ከውሃ አፈርና አየር ንብረት ደንና አጠቃላይ ከተፈጥሮ ሀብት ጋር ተያይዞ የማዕድን ሚኒስቴር ጋር ማዕድንና ውሃ ሚኒስቴር ሌሎች አካላት ጋር በመተባበር ስልጠናው እየተሰጠ ያለበት ሁኔታ አለ። በአጠቃላይ የስልጠናው ሁኔታን ስናይ የተፈጥሮ ሀብት ጋር ተያይዞ እነዚህ ከደን ውጪ እነዚህ ጨፊያማ አካባቢዎችና ሌሎች አካባቢዎች በተፈጥሮና በሰው ሰራሽ አማካኝነት እየወደሙ በሚሄዱበት ጊዜ አካባቢው ላይ የድርቅ ሌሎች ነገሮች እየተፈጠሩ ስለሆነ ይህንን የደን መጨፍጨፍንም ሆነ የዚህ አጠቃላይ ከጨፌ ጋር ሌሎች ውሃ ጋር ተያይዞ ሌሎች ነገሮች አጠቃላይ ድርቅና ሌሎች ይሄ ውሃም ጭምር የሚጠፋበት ሁኔታዎች ስለሚፈጠሩ በዋናነት የግንዛቤ ስራው የደንብ በማውጣት እንዴት አድርገን አካባቢያችን ውስጥ ያሉ የተፈጥሮ ሀብት ውሃ፣ አፈርና ሌሎችን የተፈጥሮ ሀብቶችን መጠበቅ እንደሚቻልና የመከላከል ስራ ለመስራት ታች ከህዝቡ ጋር ተያይዞ ህዝቡ አዌር እንዲሆን ቀጣይ ደንብ ወጥቶ የህገወጥ ወይም እነዚህ ጭፍጨፋ የሚያካሂዱ ሰዎችን ለመቆጣጠር እና በህግ እንዲጠየቁ የማድረስ ስራዎችን ለመስራት ምቹ እንዲሆን ተፈልጎ ነው አሁን ስልጠናው እየተሰጠ ያለው ማለት ነው። አቶ አብዮት አክለው የተፈጥሮ ሀብት አጠባበቅ ላይ የወጡ ህገ ደንቦች ተግባራዊ ከማድረግ አኳያም በትኩረት እንደሚሰራም ገልጸዋል። የዞኑ ፖሊስ መምሪያ አዛዥ ኢንስፔክተር ዳዊት ደሳለኝ በበኩላቸው በተለያየ ምክንያት የተፈጥሮ ሀብት ላይ የሚደርሰውን ውድመት ቀድሞ ለመከላከልና ተከስቶም ሲገኝ ተጠያቂነትና የህግ የበላይነትን ለማረጋገጥ የጸጥታ አካላት በቁርጠኝነት እንደሚሰራ አብራርተዋል። የተፈጥሮ ደንን የተፈጥሮ ሀብትን ከመጠበቅ አኳያ የባለድርሻ አካላት ሲገኙ በምክንያት ነው የተገኙት። እዚህ የለሙ ያሉ ሀብቶች አሉ። ቀድሞ የለማ ሀብት አለን፣ ተፈጥሮ ደን አለን። ይህን ደንን በተቀናጀ ሁኔታ በተደራጀ ሁኔታ አንደኛ መከላከል ያስፈልጋል ነው መከላከል ያስፈልጋል። ሲቀጥል ደግሞ ማንኛውም ይህንን የተፈጥሮን ጸጋ ኢምባላንስ በሆነ ሁኔታ
ሊያሰናክል ወይ ሊያበላሽ ወይ ሊያወድም የሚችል ነገር የሚከሰት ከሆነ በተቀናጀ ሁኔታ በተቀላጠፈ ሁኔታ የህግ የበላይነትን በማረጋገጥ ፖሊስ፣ አቃቤ ህግ፣ ፍርድ ቤት በቅንጅት ይህንን ተግባራት በጋራ በመምራት ተፈጥሮን መጠበቅ ያስፈልጋል። ተፈጥሮ ሀብት ውድመት መፈጠር የለበትም። እነኚህ በአፈርና ውሃ ጥበቃ ጋር ተያይዞ የለሙ ያሉት በተለይ ከዚህ ከእርከን ስራዎች ጋር ተያይዞ ያሉ ስራዎችን ህብረተሰቡ መንግስት በሚያስቀምጠው ማቅጣጫ ይሄ ድርጅት እንደተሞክሮ ያሳያቸው አካባቢዎች ላይ እዛ አካባቢ የሚለሙ ተፈጥሮ ደን አለ፣ የተለያዩ ፍራፍሬዎች አሉ። እነኛ ከእንደገና ተመልሶ እንዳይወድሙ ይህንንም በማህበረሰቡ የማህበረሰብ ህገ ደንቦችን ቤዝ ያደረገ የመከላከል ስራ ሞር የህግ አካላት ደግሞ የማህበረሰቡን ህገ ደንቦችን ሞር አፕዴት በማድረግ ወደ ላቀ ደረጃ ወደ ተግባር እንዲቀር የማስቻል ስራ ላይ መሰራት እንዳለበት በጋራ የምክክር መድረክ ነው የተደረገ ያለውና ይህንን ተግባር እንደ ዞናችን በሁሉም የፖሊስ መዋቅሮቻችን ላይ የመከላከሉን ስራ ከአቃቤ ህግ ከፍርድ ቤት ጋር እንዲሁም ከባለድርሻ አካላት ጋር በመቀናጀት የህግ የበላይነትን እናረጋግጣለን የሚል እሳቤና ግንዛቤን የወሰድነው ማለት ነው። ብራይት ፕሮጀክት በጥናትና ምርምር ታግዞ አካባቢ ጥበቃና የማህበረሰብ ኑሮ ማሻሻያ ላይ ተጨባጭ ተግባራትን እያከናወነ መሆኑን ያነሱት በብራይት ፕሮጀክት የወሺ ተፋሰስ አስተባባሪ አቶ አስራት ግዛው ባለድርሻ አካላት የመድረኩን ዓላማ ከግብ ለማድረስ መስራት እንዳለባቸው ጠቁመዋል። ከተሳታፊዎች አስተያየታቸውን ያጋሩት አቶ ክፍሌ ወልደ ኢየሱስ እና አቶ ወልደ ሚካኤል ገብረ የተካሄደውን የባለድርሻ አካላት ውይይት ግንዛቤያቸውን ማሳደጉን ገልጸው የተፈጥሮ ሀብት አጠባበቅ ላይ የነበረውን እሴት ለማስቀጠልና ያገኙትን ትምህርት ተግባራዊ ለማድረግ ዝግጁ መሆናቸውን አስታውቋል። ከፌዴራል፣ ከክልል፣ ከዞንና ፕሮጀክቱ ከሚሰራባቸው ወረዳዎች ባለድርሻ አካላት በተገኙበት ለ2 ቀናት ሲካሄድ የቆየው የግንዛቤ ማስጨበጫ ውይይት የመድረኩን ዓላማ ከግብ ለማድረስ ቃል በመግባት ተጠናቋል። የማሽቃሮ በዓል ታሪካዊ ዳራውን በጠበቀ መልኩ እንዲከበር ሁሉም የህብረተሰብ ክፍል የበኩሉን አስተዋጽኦ ማበርከት እንዳለበት የከፋ ዞን ባህል ቱሪዝም እና ስፖርት መምሪያ አሳስቧል። መምሪያው በበዓሉ ታሪካዊ ባህላዊ ፋይዳዎች ዙሪያ ለተለያዩ አካላትም የግንዛቤ ማስጨበጫ ስልጠና ሰጥቷል። ባልደረባችን ባርታ ታየ ተጨማሪ ዘገባ አላት። በመምሪያው የባህል ልማት አማካሪ ምክር ቤት አባልና የስልጠናውን ሰነድ ያቀረቡት አቶ ጸጋዬ ገብረ ማርያም እንዳብራሩት ማሽቃሮ፣ ማሺ እና ቃሮ ከተሰኙ 2 ጥምር የካፊኛ ቋንቋ ቃላት የተመሰረተ ሲሆን ትርጉሙም ተሞ መቀናጀት ወይም በአንድነት መቀናጀት የሚል እንድምታ አለው። የተፈጠረው የግንዛቤ መድረክ ማሽቃሮን በሚመለከት ነውና ማሽቃሮን ታሪካዊ አመጣጥንም ማሽቃሮ የሚለውንም ምን ማለት ነው የሚለውንና ያሉ ማሽቃሮ ፋይዳዎቹ ምንድነው ለዚህ ህብረተሰብ የሚጠቅመው የሚሉትን ነው የሚያነሳውና እኛ ጥናት ከተወሰኑ አካላት ጋር አድርገን ነው የዛሬ መድረክም እየተፈጠረ ያለውና ስለዚህ ማሽቃሮ የሚለው የራሱ ትርጓሜ ያለው ቃሉ ደግሞ የካፊኖ ነው ትርጓሜ ያለው 2 ጥምር ቃል አለው። ሽማግሌዎቹ እንደሰጡትም ያው ንጉሱን ያከብር ነበር፣ ህዝቡ ንጉሱን ያከብር ነበር። ለንጉሱ ክብር በነቂስ ይወጣ ነበር። በነቂስ ሲወጣ በአንድነት በትብብር ያከብር ነበር የሚል ፍቺ ያለው ንጉሱ ስለጠራ ለበዓሉ ንጉሱ ጋር ስለሚሄድ በነቂስ ይወጣል ማሽከች እና ሲሄድ አደባባይ በዓልም ስለሆነ ማንም ከልካይ በሌለበት ሁሉም በአንድነት ትንሹም ትልቁም ልጅም አዋቂም ምንም ልዩነት ሳይኖረው በአንድነት ያከብራል የሚል ፍቺ ያለው የሚለውን ሀሳብ ሰጥተውናል። በዓሉ ከአዝመራ ጋር በእጅጉ የተቆራኘ ሲሆን ለማሽቃሮ 77 ቀናት ሲቀሩት ከሐምሌ 1 ጀምሮ ቆጠራው ይጀመራል። ማሽቃሮን ይሄን አዝመራ ይቆጥራሉ። ሐምሌ 1 ጀምሮ 77 ብለው ይቆጥራሉ። 77 የሚለው አዝመራ ስም ነው። አንድ ሁለተኛ 77 ቀን ቀረ ማለት ነው።
አቶ ጸጋዬ አክለው እንዳብራሩት ከበዓሉ ልዩ መገለጫዎች መካከል የበዓሉን መቃረብ ለማብሰር በንጉሱ ትዕዛዝ 300 ፈረሶች ባለ 3 ቀለማት የካፋ ባንዲራን ለብሰው ወደ ጠሎ ወረዳ የነገስታት መካነ መቃብር መጓዛቸው ነው። ፈረሰኞቹ የአካባቢውን ሰላም አጣርተው ሲመለሱ ህዝቡ በቦንጌ ሻምበቶ ላይ ተሞ ማሽቃሮን እንዲያከብር ሆኮ ወይም ነጋሪት ከቦንጌ ሻምበቶ ወደ አራቱም አቅጣጫ ይመታል ብለዋል። በጥናት የተደገፈውን ሰነድ ያቀረቡት አቶ ጸጋዬ አክለው እንደገለጹት በማሽቃሮ ዕለት ወደ ቦንጌ ሻምበቶ የተመመው ህዝብ ከንጉሱ የቀረበለትን ጮንጎ የተሰኘ ባህላዊ ምግብ በመመገብና ምርቃት በመቀበል በዓሉን በድምቀት ያከብረዋል። የበዓሉ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ፋይዳ ከአካባቢው አልፎ በሀገር አቀፍ ደረጃም ከፍተኛ መሆኑን አስረድተዋል። ማሽቃሮ ሰፊ ፋይዳዎች አሉትና በአካባቢ ብቻ አይደለም። ለምሳሌ ማሽቃሮ ላይ ታርቆ መምጣት አለበት። ሰው ታርቆ የሚመጣው ለምንድን ነው? ሀረጉን አውጥቶ ሀረግ ይዞ በሽማግሌዎች በንጉሱ ስለሚመረቅ ማለት ነው ከታች ጀምሮ። ይሄ ደግሞ ሰላምን ያመጣል። አንዱ ፋይዳ ነው። ይሄ አሁን ዓለም አቀፍም አገር አቀፍም አካባቢም ፋይዳ ነው። ከዛ ያው በጋራ በህብረት ልዩነት ሳይኖረው ማክበር አለበት። አደባባይ በዓል ስለሆነ ሁሉም ይሄ ደግሞ አካታችነት ያለው አብሮ ችግሮቻቸውን የሚተዋወቅበት ሰው በጋራ የሚያከብርበት ስለሆነ ይሄም አንዱ ፋይዳ ነው። ሌላው ኢኮኖሚ ፋይዳዎች አሉ። ለምሳሌ አዝመራን ቆጥረሽ አዝመራ ቆጥሮ ሰው የሚዘራበት ስራ ባህል የሚበረታታበት ስለሆነ ይሄም አንዱ ከኢኮኖሚ አንፃር ትልቅ ፋይዳ ያለው ነው። ቁጠባ አለ። ቁጠባ ማለት አሁን ምንድነው? ያረጀ ያረሰ የደከመ በሬ ነው የሚታረደው። ተዘርቶ የቀረ እህል ነው ለበዓል የሚዘጋጀው ለጠላ ለሌሎች ነገሮች። ከስልጠናው አስተባባሪዎች መካከል የካፋ ባህል ማዕከል አስተባባሪ አቶ ወንድሙ ማሞ የማሽቃሮን እሴቶች አጉልቶ ማሳየት በሚቻልባቸው ጉዳዮች ላይ ሁሉም በባለቤትነት ስሜት መተባበር አለበት ሲሉ ጥሪ አቅርበዋል። ይሄ ጥናት ተጀምሯል፣ እየተከደ ዞኑ መሄድ የሚገባው ነገር ጥናት እያጠና ነው። ከዛ ውጪ የቅርስጥናትና ጥበቃ ባለስልጣንም በራሱ ጀምሮታል። ይሄ እግዚአብሔር እንደ ፍቃድ ሲሆን ተሳክቶልን ወደዚህ ይሻገራል ብለን እናስባለን። ምክንያቱም በጣም ብዙ ድንቅ የሆኑ ነገሮች እዚህ ውስጥ አሉ። ብዙ ውብ የሆኑ ነገሮች አሉ። ብዙ መታየትና ዓለም ከኛ ተሞክሮ ሊወስድ የሚገባቸው ብዙ ነገሮች አሉ። ኢትዮጵያ ከዚህ ከከፋ ብዙ መልካም የሆኑ ተሞክሮችን ቀምራ ለሌሎች ማህበረሰቦች ልታስተላልፍ የምትችላቸው ብዙ ነገሮች አሉ። ዓለም ከኛ የሚወስደው ነገር አለ። ስለዚህ ይሄ ተመዝግቦ የዓለም ቅርስ ይሆናል። ይሄ ተመዝግቦ የሀገር ሀብት ይሆናል ብለን ተስፋ እናደርጋለን። ለዛም በጥሩ ሁኔታ እየተሰራ ስላለ በዚህ ልክ ማየት ይቻላል። ከስልጠናው ተሳታፊዎች መካከል አቶ አክሊሉ ወልደ ጊዮርጊስና አቶ ታዬ ገብረ ሚካኤል በበኩላቸው በዓሉ ትክክለኛውን ትውፊት ጠብቆ መከበር እንዲችል የራሳቸውን አሻራ ለማኖር የሚያስችል ግንዛቤ ከስልጠናው መጨበጣቸውን ተናግረዋል። አክለውም በዓሉ ባህላዊ እሴቶችን ይበልጥ ማጉላት እንዲችል በቅድመ ዝግጅት ስራዎች ላይ አተኩሮ መስራት እንደሚገባም አሳስበዋል። እኔም በደንብ የተረዳሁት ሌሎችም እንዲረዱ የሚፈልገው ማሽቃሮ ማለት በራሱ በከፋ ትልቅ ትርጉም ያለው መሆኑ ይሄን ካወቀ ደግሞ ይሄን ያወቀ ሰው የራሱን ማንነት ያወቀ ሰው ወደ ኋላ ስለማይል ይሄን ማንነት እስከ ታችኛው ማህበረሰብ ዘንድ ማስተዋወቅን በማህበራዊ መሰረት ማስተዋወቅን የሚጠበቅ እንደሆነ ነው የተገነዘብኩት። በዓሉን የሚያከብር በዓሉ የኔ ነው የሚል ማህበረሰብ በጥልቀት እስኪረዳው ድረስ ግንዛቤውን ማስጨበጥ ይፈልጋል። በጥሩ ሁኔታ ማቀድ ይፈልጋል። በእቅዱ ላይ ወጣቶችን ማሳተፍ፣ ሴቶችን የሚመለከታቸውን አካላት ማሳተፍ፣ እቅዱን ተግባራዊ ለማድረግ በጥሩ ሁኔታ መስራት ይጠበቅበታል የሚል ሀሳብ ነው ያለኝ። የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ከቴሌቪዥን ስርጭታችን የሰዓቱ ዜናዎቻችን የእስካሁኖቹ ነበሩ። ዜናዎችን በማቅረብ ስንሻው ወንድሙ አብሬያችሁ ቆይታ አድርጌያለሁ። ቀሪ የጣቢያችን ስርጭት የሚቀጥል ይሆናል። በእኔ በኩል መልካም